እንኳን ደስ አለ አንተ የአርሰናል አፍቃሪ። በጣም የተለየ ሰው ነህ። በቃ አሁን አይ ቲንክ በመካከለኛ በጎልማሳነት እድሜ ውስጥ ያለህ ይመስለኛል። እዛ ቀኑ አለ፣ ሁሉ ነገር ማስረጃው የተለየ። ይሄን ሁሉ ዘመን ታግሻለሁ እያለ ነው 22 ዓመት። ለየትኛውም ደጋፊ ነው የምሰጠው ምክር ይሄ ነው። አንድ ጊዜ አንድ ክለብን፣ አንድ ቡድንን፣ አንድ ብሔራዊ ቡድን መደገፍ ከጀመርክ አለቀ። በዝቅታም ጊዜ ውጤት በጠፋ ጊዜ ደረጃው ቢወርድ ዲቪዥን ቢቀይር ታች ዲቪዥን ቢወርድ ታማኝነትን ማሳየት ያስፈልጋል። ይሄ ነው እውነተኛ የደጋፊ ባህሪ፣ የእውነተኛ ደጋፊ ባህሪ። እኔ አንዳንድ ደጋፊዎች ክለብ ቀየርን ሲሉ በጣም ነው የሚገርመኝ። ክለብ ቀየርን ሲሉ እንዴት ነው ክለብ የሚቀየር? የብሪቲሽ ጋዜጣ ላይ ሁለት የአርሰናል ደጋፊዎች የጻፉትን ላንብብላችሁ። ዓለም አቀፍ ደጋፊዎች እዛ ብሪትን ውስጥ ያሉ አይደለም፣ ከታይላንድ እና ከፈረንሳይ። እስቲ መለስ ስንበልና አፕሪል 19 ሚያዝያ 8 አካባቢ ገና አላረጋገጠም አርሰናል ሻምፒዮንነቱን። ደጋፊዎች መጠራጠር ጀምረዋል። አንዳንድ ደጋፊዎች አርሰናል ራሱ ቦትለር ነው ብለው አምነዋል። በዛ ሰዓት ረጅም ጊዜ ሆኖታል አርሰናል ሻምፒዮን ከሆነ እና ላንብብላችሁ። ፑቲፖንግ ይባላል ይሄ ታይላንዳዊ። አባቴ የሊቨርፑል ደጋፊ ነው ይላል። በታይላንድ ሊቨርፑል በጣም ሰፊ ፋን ቤዝ አለ። አባቴ የሊቨርፑል ደጋፊ ነው። እሱ ጨዋታ እያየ ሳለ የፕሪሚየር ሊግ ስርጭት ማስታወቂያን ተመለከትኩኝ። በዚያው ቴሪ ሄንሪ ጎል ሲያስቆጥር አየሁ። ያኔ ማለት ነው። በቃ በዚያው ተማረኩኝ በአርሰናል ይላል። በታይላንድ እንደ ማንቸስተር ዩናይትድ ወይም ሊቨርፑል ያለ ትልቅ የደጋፊ መሰረት የለንም። ነገር ግን ባለፉት 3 ወይም 4 የውድድር ዓመታት ቡድኑ ለዋንጫ ጠንካራ ተፎካካሪ መሆን በመቻሉ ወጣት ደጋፊዎች ቁጥር እየጨመረ የመጣ ይመስላል። ለ3 ተከታታይ የውድድር ዓመታት በሁለተኛነት በማጠናቀቃችን ምክንያት የሌሎች ቡድኖች ደጋፊዎች ዘጋርድስ ጠባቂዎች፣ ያው ሚዜዎች ይባላል፣ ሚዜዎች ሲሏቸው ነበር ብለው ይጠሩን ጀመር። ትርጉሙም ለሌሎች ቡድኖች የፕሪሚየር ሊግ ዋንጫን እየጠበቅንላቸው እንደሆነ የሚገልጽ ነው። ይህ በጣም ያማል አለ። ታይላንድ ውስጥ እንግዲህ ዘጋርድ ሲባሉ ነበር። እነዚህማ የሻምፒዮኑ ጋርድ ናቸው። ያጅባሉ እንጂ እነሱ ራሳቸው አይደሉም፣ ታጃቢዎች አይደሉም። ይሄ በጣም ያማል ይላል ይሄ ታይላንድ ደጋፊ። ይቀጥላል። አሁን ግን በባንኮክ ብቻ ሳይሆን ክልሎችን ይጠራል። በእነዚህ ክፍላት ሀገራትም ጭምር በጣም ሰፊ የደጋፊ ማህበረሰብ አለን። አንድ ትልቅ ዋንጫ በተለይም የፕሪሚየር ሊግ ዋንጫን ካሸነፉ ይላል እንግዲህ እንዳልኳችሁ ከማረጋገጡ በፊት ነው፣ ካሸነፉ የደጋፊ ቁጥር በከፍተኛ ፍጥነት ይጨምራል ብዬ አምናለሁ። ለ22 ዓመታት ያህል ዋንጫ ስላላነሳን ይህ ለክለቡም ሆነ ለደጋፊዎች እጅግ ወሳኝ ሲዝን ነው ይላል። ሁሉም ነገር ይከፈታል ከዛ በኋላ አርሰናልም እንደገና ወደ ክብሩ ይመለሳል የሚል እምነቱን ይጻፍ። ሁልጊዜም በቡድኑ ላይ እምነት ነበረኝ ሲል ያረጋግጣል ይሄ ታይላንዳዊ። ነገር ግን በቦርንመዝ ከተሸነፈም በኋላ ምንም እንኳን መናገር የማይፈለጉ ቃላት ቢሆኑም ማንኛውም ነገር ሊፈጠር ይችላል ብዬ አመንኩኝ፣ በራስ መተማመኔም ሸሸ። ቢሆንም ግን በአርቴታ ላይ እምነት ነበረኝ። እርሱ ለአርሰናል በጣም ተስማሚው ሰው ነው። የክለቡ ቦርድን በእርሱ ላይ እምነት እንዳለው አምናለሁ። ነገር ግን በእግር ኳስ ውስጥ ማንኛውም ነገር ሊፈጠር ይችላል። ምናልባት ሚኬል ቡድን የሚገነባ ጥሩ አሰልጣኝ ሊሆንም ይችላል። ልብ በሉ፣ ይሄ ከመሆኑ በፊት ነው። ከጥቂት ቀናት ከጥቂት ሳምንታት በፊት ይሄ ወር እንኳን አይሆንም። ነገር ግን የሻምፒዮንነት ደረጃ ላይ የደረሰ አሰልጣኝ ለመሆን ምናልባት ተጨማሪ ልምድ ያስፈልገው ይሆናል። በአርቴታ አመነ፣ ግን ተጨማሪ ልምድ ያስፈልገዋል። በምንም ሻምፒዮን ለመሆን አርቴታ ተጨማሪ ኤክስፒሪየንስ ያስፈልገዋል ብዬ አምናለሁ አለ። ከሲቲ ጨዋታ በፊት ነው እንግዲህ። ከሲቲ ጋር ስላለው ጨዋታ ፍርሃት፣ ጭንቀትና ሁሉም ነገር ይሰማኛል። ይህ ጨዋታ እውነተኛው ወሳኝና የውድድር ዓመቱን የሚወስን ጨዋታ ነው። ከተሸነፍን ያንኑ የድሮን ታሪክ እንደግማለን። ካሸነፍን ግን የፕሪሚየር ሊግ ሻምፒዮን እንደምንሆንና ለዚህም እንደሚገባ እርግጠኛ ነኝ ብሏል። ከሲቲ ጨዋታ በፊት ተሸነፉ። አሁን እንግዲህ ተሸንፎ
ይህ የታይላንድ የአርሰናል ደጋፊ ሲቲ ስላሸነፈ በቃ የበለጠ ተስፋ ቆርጧል ማለት ነው። በምን አይነት ፍረስትሬሽን ውስጥ እንዳለፈው የአርሰናል ደጋፊዎች ተመልከቱ። እኔ የተወለድኩት የአርሰናል ደጋፊ ለመሆን ነው ይላል ደጋፊው። በህይወት እስካለው ድረስ ቡድኑ ምንም አይነት ደረጃ ላይ ቢሆን መደገፌን ግን እቀጥላለሁ ብሎ ታማኝነቱን ገልጿል። እንግዲህ አባቱ የሊቨርፑል ደጋፊ ነው። አባቱ የሊቨርፑል ጨዋታን ሲያይ የአርሰናል ተጫዋቾችን ማስታወቂያ አየ። ቴሪ ሄንሪ ጎል ሲያስቆጥር ተመለከተ። በአርሰናል ፍቅር ወደቀ። አዲስ የአርሰናል ደጋፊ ሆኖ በቤተሰቡ ተመዘገበ ማለት ነው። አባት የሊቨርፑል ደጋፊ በሆነበት ፋሚሊ